ጸጥታ ይከበር ግምገማ እያደረግንለት ነው የማጣራት ስራ እየሰራን ነው ምኑ ነው የምታጣሩት ደግሞ የልጄ ማን ነው ከየት ነው የመጣው እኔማ ዘንቦ ነው ብዬ ነበር እሱ ግን ያዕቆብ አባቴ ነው አንተም አጎቴ ነህ እሷም አክስቴ ነች ብሎ ድርቅ አለ አረ ተው እንጂ ቆይ ያዕቆብ የፈለገ ልጅ ቢሆን ቆይ ይሄ እድሜ በኪሱ የሆነ ሽማግሌ ልጅ አክስቱ ልባለው ምንድነው የምትሉት ያዕቆብ አባቴ እሱ ነው አንተ አይ እኔ አይደለሁም ምንድነው የምትቀልዱት ቀልድ እንዴ ማን ነው ከየት ነው የመጣው ምንድነው አይ ቴድሮስ ያዕቆብ ነው የሚባል አቺ ከምትኮለጅ ሄድሽ አከፍችም እንዴ በር አልከፍትም አልዘጋምም ብያለሁ እንዴ ቆይ አንቺ አልከፍትም አልዘጋም ያልሽው ለያዕቆብ ሴቶች ነው እዚህ ቤት ከያዕቆብ ሴቶች ውጪ ሌላ ሰው አይመጣም እንዴ ከያዕቆብ ሴቶች በስተቀር በራን ኮክቴ የሚያክሰዋል እንዴ ቆይ አረገዘን ተረገዘን እያሉ ለምን እኔን በአምሮት ይገሉኛል ቆይ አንቺ ደግሞ ምንድነው የሚያምርሽ ፒዛ ብትል በርገር ብትል ቺዝ ብትል እንዴ ለምን ምራቄን ያስጡኛል በይ በቃ በሌለ ውሃ ደግሞ እዚህ ምራቅሽ አርቆ እንዳትሞች እሺ አባዬ እንዴ ጭራሽ ያዕቆብን ሪከርድ አሻሽለ ቤት ድረስ በራን ኮክቶ የሚመጣ ልጅ አደረስክ አንቺ ዝም ብለሽ አዘባቂ አንተ ደግሞ ቆይ ስታይኝ እኔ አባትህ እመስላለሁ እንዴ እመስላለሁ ወይ ተናገር እንጂ እንዴ አባቴ አይደለ እንዴ ያዕቆብ እኮ አባቴ ነው ወይስ አባቴ ውስጥ ነው ኧረ ተከታዩ የፈለገ ብላት ላካ እንዴ እና ከተማው ላይ ያየው አንድ ያዕቆብ ነኝ እንዴ አንተ ደግሞ አባትን ውስጥ ባልሽ ብለ ተጎትተህ ትመጣለህ እንዴ አሁን እኔ እናንተ ምናችን ነው የሚመሳሰለው አይገርምም ማሚ እኮ ነች እኔ ገረመችኝ ቢያንስ እንኳን ሰው እንኳን አትመርጥልኝም እንዴ ዝም ብላ ካገኘችው ነው እንዴ ወለደችው ምን እንዳሳሰበኝ ታውቃለህ አሁን ለጓደኞቼ አባቴ እኮ ነው ብዬ የምነግራችሁ እንዴት ነው ስነ ስርዓት አተ ስነ ስርዓት የለም እንዴ እናንተ ስርዓት አላስተማረችም እሷ ስርዓት የላትም እንዴ እኔ ያንተ አባት አልሆንኩም እንጂ አባት ለመሆን ደግሞ ምንድነው የሚያንሰኝ ምን የጎደለኝ ነገር አለ አባት ለመሆን እስኪ ልናይ አይደል አሁን ክፍሌን ፈልግልኝ እንቅልፌን ሳታስተኛኝ ነው ያመጣች እኔ ጠፋ ትሰሙልኛላችሁ አይደለ ይኸውልህ ካመጣህበት ወስደ መልስልኝ እሺ ምን ዝም ትላላችሁ ደግሞ አትናገሩም እንዴ ኧረ የሆነ ሀሳብ ስጡ ያው በልጅና በአባት መሃል ጣልቃ አይገባም ብለኝ አዎ እንዴ እንጂማ እኮ እኛም እኮ ደንግጠናል እንዴ መብትና ግዴታ የማቁሰው እንዴ ጭራሽ ካራቴ ምናምንም ማስተምራን ይላከችህ ማሚ አባት አይደለም ካለ ዲኤንኤ ማስመርመር ትችላለህ ብላኛለች እርፍ ይኸውላችሁ ይሄኔ ነበር አፍራሽ ግብረ ኃይል መምጣቱን ማመን ያለባችሁ ዲኤንኤ የኔ ውድ እንዴት አደርሽ? ለነገሩ አግዳል ምን ያህል ጥሩ እንደነበር ያስታውቃል።